ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ በዝት ይበልኝ። ዛሬ እስቲ ለሁላችሁ የሚጠቅማችኋን ብዬ ነው ይሄ መረጃ ይዤላችሁ የመጣሁት። ያው እንግዲህ አዳዲስ የገቡትን ስልኮች ገዝቻለሁ ማለት ነው። አይፎን 17 እንዲሁም ደግሞ ይሄ ዛሬ አርብ ዕለት የገዛሁትን ስልክ ነው ማሳያችሁ። ይሄንኛው አይፎን ሳምሰንግ 25ቱ በጣም ውድ ነው ታውቃላችሁ። በጣም ውድ የአይፎን ዋጋ ነው የያዘው ይሄ ስልክ። በነገራችን ላይ በጣም አሪፍ ነው። ካሜራው ከአይፎን ይበልጣል። ከአይፎን 17 ነው የምላችሁ ይበልጣል ከአዲሱ። ወላሂ እስቲ እኔ ላይ የገጠመውን ነገር ልንገራችሁ። ብዙዎቻችሁ ቲክታክ ላይም ቪዲዮ ሰርቼ ፖስት አድርጌላችሁ ነበረ። ማስከኘው ቀን አይፎን ስልክ ገዝቼ ይሄን አይፎን የሚገዛኝ ብያችሁ ነበረ። ብዙዎቻችሁ ማስታወቂያ ነው የምትሰሪው ምናምን ብላችሁኛል። ማስታወቂያ አይደለም የሰራሁት፣ ያው ሀበሻ እንደማይገዛኝ አውቃለሁ። ለእናንተ ትምህርት ቢሆን ብዬ ነው ያንን ቪዲዮን ያው ቁጥር ክፍል 2 ትሰራላችኋለሁ ብዬ ነበረ። አልሰራሁላችሁም። ኢንሻአላህ ሰራላችኋለሁ። በዛ አጋጣሚ ይቅርታ ላዘናችሁ ለደነገጣችኋላችሁ። ለምንድን ነው የምትሸጪው ስትሉኝ ወንድሜ ሊቢያ ላይ ተይዞ ብያችሁ ነበረ። እኔ አልሐምዱሊላህ የሚሰደድ ቤተሰብ የለኝም። የኔ በቃም ብዬ ነው የምላችሁ። ወንድሞቼ በጭራሽ ወደ ስደት አያስቡትም። ያው ዝም ብዬ ቪዲዮ እንደዚህ ነው ብዬ ፖስት ባደረገው ስለማታዩት የሆነ ነገር ልጨማምርበት ብዬ ነው። በዛ አጋጣሚ ቅርታ ላሰባችሁ ለደነገጣችሁ ቶቼ ባለፈለታ ያው በጣም ዲስካውንት ከወረደ ቢኖረኝ ብዬ የምመኘው ነገር አይፎን እና ካሜራ ነበረ። ከ7 ወር በፊት ካሜራ ገዝቻለሁ። አይፎን ደግሞ 16 ነበረ ገዛ ነው ብዬ ያልኩት። ሲሄድ የምፈልገውን አይፎን 16ን አላገኙም። እኔ የምፈልገው ፕሮማስ ነበረ። አይፎን ፕሮማስ 16ቱ ኦሪጂናሉ ማለት ነው። ግን ኦሪጂናል አለ፣ ግን ይሄ ፕሮማስ የሚሉት የለም። ይቅርታ ከተሳሳትኩ ማለት ነው። ለቃሌ እንትን የለም ነበረ። የሄድኩት የት ነው? ጀሪር ማለት ነው። እንግዲህ ጀሪር ትልቁ ነው። እዛ ነበር የሄድኩት፣ የለም ነበረ። ከዛ ወጥተን ሌላ ቦታ ፈልጌ አገኙ። ሳገኝ 4600 የመጨረሻው ማለት ነው። አይፎን 16 ነው የምላችሁ። አይፎን 17ቱ ደግሞ 5500 ማለት ነው። እንደዛ ነበረ። 900 ጨምረሽ ለመሄድ ናቶችን ሲሉኝ እሺ ብዬ 900 ጨምሬ አዲሱን ገዛሁ ማለት ነው። አዲሱን ገዝቼ ያው አልሐምዱሊላህ ደስ ብሎኝ ከዛ ስወጣ ደስ ብሎኝ ነው የመጣሁት። ወደ ቤት መጣሁ። ቤት ስመጣ ቻርጅ ላይ ያደረኩትና ትንሽ ቆይት ብዬ ካሜራውን ስከፍተው አውዙ ቢላህ ምን ሸይጣን ረጅም ነው ካሜራው። በጭራሽ እጄ ላይ የዛሬ 8 ዓመት ከ6 ወር የገዛው በ600 ሪያል የገዛው ሳምሰንግ ስልክ ይበልጣል ካሜራው ማለት ነው። ወላሂ ነው የምላችሁ። ምንም አይነት ነገር ጥራት ምንም የለውም። በጣም ተናደድኩ፣ በጣም አዘንኩ። ከዛ ከቻርጅ ላይ ነቅዬው ልጅቷ ጋር ሄድኩት ማለት ነው። ሄጄ እስቲ አንቺን ስልክ ልየው ስላት ያው እንደገዛት ምናምን ነገር አውቀዋል። ከዛ ምንድነው ያደረኩት? አዩት ማለት ነው። አዩት ሳይው ነፍስሽ ነው። ምንም አይነት ነገር የካሜራ እንትነት የለውም። የሚገዛኝ ሰው ፈልግልኝ ስላት መጀመሪያ ላይ ሳቀች፣ ተናደደችብኝ ማለት ነው። በጣም ነው የተናደደችው። ለምን ትቸኩያለሽ? ተረጋጊ ምናምን አለችኝ። በጭራሽ እኔ አይፎን ሲባል በጣም በቃ ዋው እንደዛ ነው ያሰብኩትና ይሄን ያህል አይደለም። አይፎን እንደሚባለው አይደለም። አይፎን ብር ነው እንጂ ወላሂ አሪፍ ሳምሰንግ ይሻላል። እና ይሄን ይመስላል። አልሐምዱሊላህ አበሻ አይገዛም፣ ብዙኝም ብላ አይገዛም። ጭራሽ 3000 ብር አላለችም። አንድ ኮሜንት አይቻለሁ 3000 ብር የሚል አልሐምዱሊላህ ብዙ አልከሰርኩም። ወስጄ ትናንትና አርብ ከአንድም 2 ሰው ነው ገዢ የመጣልኝ። ያው ለአረብ ነው የሸጥኩት። ለአረብ ሸጬ የመጣ ሁላችኋለሁ። ይሄን ያህል ብዙ አልከሰርኩም። ደህና ነው። ሰው ወድቆም ይጠፋል። ሸጬ ይሄንኛውን ስልክ ይሄ ለወንድሜ ነው የገዛሁት ለዙበይር። ይሄ አሁን ማሳያችሁ 4500 4000 ላሉ እንደ ወይ ብስሚላ 400
450 ብር ነው የገዛሁት፣ 450 ሪያል ማለት ነው። ይህንኛው እንግዲህ አዲስ የመጣው ሳምሰንግ ነው። እንደምታዩት መቼም ሰርች አድርጋችሁ እዩ። ሳምሰንግ 25 ነው። በጣም አሪፍ ነው። ዋው ወላሂ ነው የምላችሁ። የምን አይፎን ነው የሚያስብለው። በቃ ካሜራው ጥራቱ ማሻአላ ተባረካላ። በጣም ወድጄው ደስ ብሎኝ ቀልቤ አርፎበት የተረጋጋሁበት ስልክ ነው። ትናንትና ነው ወጥቼ ገዝቼ የመጣሁት እና ይሄን ይመስላል። ገና እያወረድኩ ነው፣ አንዳንድ ነገሮችን እያወረድኩበት ነው። ገና ምንም ተናልኩ። ምንድነው የምላችሁ የገዛሁት 3250 ሪያል ነው የገዛሁት። 3000 ሰርች አድርጋችሁ ማየት ትችላላችሁ። ያው ካርቶኑን ስለዚህ ጋር ስላቀረብኩላችሁ በደንብ ቀረብ አድርጌ አስቀምጬላችኋለሁ። በዛ ላይ ደግሞ ቻርጁ ለብቻ ነው፣ ራስ የቻርጁ ራስ ማለት ነው ለብቻ ነው የምትገዙት። የሁሉም በአሁን ሰዓት እንደ ድሮ አይደለም። እና ቻርጁ ኦሪጂናል ብዬ 80 ሪያል ነው። ዝም ብሎ ደግሞ አለ በ50 ሪያል ማለት ነው፣ በ50 ብር አለ። ይሄን ደግሞ በ80 ሪያል እንትኑን ማን ነው ኦሪጂናል ማለት ነው ገዛሁ እላችኋለሁ። ብቻ አልሐምዱሊላህ 4 ስልኬን ሸጬ ያንን ስልክ ሸጬ ማለት ነው ብዙ ነገሮችን ገዛዝቼ መጣሁ እላችኋለሁ። ተደስቼ ነው የመጣሁት፣ ተደስቼ ማለት ነው። ይሄን ይመስላል። በቃ አልሐምዱሊላህ የአይፎን ፍቅር ወጣልኝ። ያስኩት 5 ቀን ሙሉ አገለባብጬ በደንብ አይቼን ብዬ ነው የሸጥኩት። እንዳይቆጨኝ ብዬ ማለት ነው፣ እንዳይቆጨኝ ብዬ እያገላበጥኩ ምን እያልኩ ነው በደንብ አይቼው ማለት ነው። ወጥቶልኛ ማንም ሰው ቢይዝ አይፎን ስልክ ምንም አይመስለኝም፣ ጉራ ነው እንጂ ሌላ ነገር ምንም። እኔ ካሜራው ጥራት ከሌለው ካልጠቀመኝ ምን ሊያደርግልኝ እንዴ? አንድ ነጠብጣብ ፊቴ ላይ ቁጭ ያለችውን አባስቶ ቁጭ አላደረገልኝም ጎበዝ። 10 ቦታ ነው 15 ቦታ አንዷን ማለት ነው፣ አንዷን 10 ቦታ 15 ቦታ አድርጎ ነው ካገኙት እብዳል። ከዛ አንድ ነገር የረሳሁትን ነገር ልንገራችሁ፣ ወላሂ ነው የምላችሁ። ታዲያ ቪዲዮ ቀርጸው የት ቦታ ላይ ነው ፊልተር ያለው ላታለሁ፣ ወይ ቲክታክ ላይ ሄደች ነው ወይ ደግሞ ስናፕቻት ነው ምንድነው አለች እሞዳት እናቴ ሴትዬ ልጅ። ከዛ እዛ ላይ ነው እኛ ፊልተር የምናረገው አለች። ወድ እንዲህ እኔ ሀገር ለሀገር ልንቀዋለን ነው እንዴ ቪዲዮ ሰርቼ ፊልተር ፍለጋ? እዙ ላይ ፊልተር ከሌለ ላዝ ላይ ምንም የለም። በቃ ኖርማን ታውቃላችሁ። ኖርማንም ሆኖ ካሜራው ጥራት የለውም። ይሄ ስልክ አሁን ይሄ ስልክ ማለት ነው ዋጋ ከአይፎን በላይ ነበር መሆን ያለበት፣ ከአይፎን በላይ ዋጋ መሆን ነበር ያለበት። ግን ምን ታረጉታላችሁ? በቃ ይሄ ነው እላችኋለሁ እህቶቼ። እንግዲህ ካስተማራችሁት